ሰይጣን አዳምና ሔዋንን ሲያስት በእባብ ገላ ተሰውሮ መሰስ ብሎ ገብቶ አዳምና ሔዋንን እንዳሳተ ልብ በሉ እንዳሳተ ክርስቶስም ልክ እሱ በመጣበት መንገድ መጥቶ ነው አዳምን ያዳነው። እንዴት? በእባብ ገላ ተሰውሮ አዳምን እንዳሳተ ሁሉ ክርስቶስም በድንግል ማርያም ማህፀን አድሮ አዳምን አድኖታል። በማን ማህፀን አድሮ? በድንግል ማርያም ማህፀን አድሮ። ልብ በሉ አንድ ከጽንስ ጀምሮ የማዳኑን ስራ እየሰራ ነው የመጣው። ሲጠመቅም የዕዳ ደብዳቤያችንን ቀዶታል። በመስቀል ላይም ተሰቅሎ ጠላት ዲያብሎስን ቀጥቅጦታል። ለምሳሌ ራሱ ሲያስተምር ክርስቶስ ምን አለ? የማቴዎስ ወንጌል ምዕራፍ 12 ቁጥር 29 ላይ ስትመለከቱ ወአልቦ ዘይክል መኑሂ በዊአ ቤተ ኃያል ወበርብሮ ንዋዩ ይላል። አንድ ሰው አለ፣ ልብ ብላችሁ ስሙኝ፣ ከኃይለኛ ቤት ገብቶ ዕቃውን ይዘርፍ ዘንድ አይቻለውም አለ። ከማን ቤት ገብቶ ምኑን ይዘርፍ ዘንድ አይቻለው? ለምን ሲል እመይቀደም አሲሮቶ ለኃያል አለ። አስቀድሞ ኃይለኛው ማሰር አለበት። ምኑን ማሰር አለበት? ምኑን ለመስረቅ? ወእምዝ ይበረብር ቤቶ፣ ከዚያ ቤቱን ይመዘብራል አለ። አሁን ልብ ብላችሁ ስሙኝ። መጀመሪያ ኃይለኛው ምን ማለት አለበት? ከዛሳ ቤቱ ምን ይባላል? ይመዘበራል። ይሄ ማለት እንደውም አንድ ሌባ አንድ ሰው ቤት ገብቶ ለመስረቅ ሲያስብ ቢሆን የባለቤቱን እጁን ብቻና እግሩን ብቻ ሳይሆን አፉንም ቢያስረው ደስ ይለዋል አይደለም? አፉን ማሰሩ እንዳይጮህ ይረዳዋል። እጁን ማይሰሩ ሰው ደውሎ እንዳይጠራ ያደርገዋል። እግሩን ማሰሩ ሄዶ እንዳያመልጥና ሌላ ሰው እንዳያመጣበት ይረዳዋል። ክርስቶስ ይህን ያስተማረውን ምሳሌ በዕለተ ዓርብ ፈጸመው። መቼ ፈጸመው? ምን አደረገ መሰላችሁ? መስቀል ላይ ተሰቅሎ አምላኬ አምላኬ ለምን ተውከኝ አለ። ለብዙ ቃላት ውስጡ ሀተታ ቢኖረው ከትምህርታችን ጋር የሚሄደው ግን ለአቅርቦተ ሰይጣን ተብሎ የሚተረጎመው ነው። ሲል አቅርቦተ ሰይጣን በሉ፣ ሰይጣንን ማቅረቢያ ማለት ነው። ውይ አለ ሰይጣን፣ ለካሳ አምላክ መስሎኝ ሲያበላይቸው ለካ ፍጡር ነው እንዴ ብሎ አጅሬ ሰይጣን ልክ መስቀሉ ጋር ከች ሲል ክርስቶስ ምን አደረገ መሰላችሁ? ከብርሃነ መለኮቱ ትንሽ ፍንጣቂ ብልጭ ቢያደርግበት መላእክቱ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እነ ቅዱስ ራጉኤል እንደ እሻሽ ንጥፍ ዝርግት እያሉ ለከይደሉ ስብሐት ወለከይደሉ አኮቴት እያሉ ሲያመሰግኑት እነ ቅዱስ ራኤል የወርቅ ጽዋቸውን ይዘው ደሙ እንዳይነጥብ ሲይዙ ተመለከተ። እርሱንም በነፋስ አውታር ጠርቆ አሰረና በአካለ ነፍስ ወደ ሲኦል ወርዶ ሲኦልን ባዶ አደረጋት። አዳምን ከነ ልጆቹ አወጣ። አሁን ልብ በሉ፣ መጀመሪያ ምኑ መታሰር አለበት ብለና መልሱልኝ እንጂ። ኃይለኛ የተባለው ጠላት ዲያብሎስ ነው። ቤቱ የተባለችው ሲኦል ናት። በመስቀል ላይ ኃይለኛ የተባለው ጠላት ዲያብሎስን አስሮ ቤቱ የተባለች ሲኦልን በርብሮ ምን አደረጋት? ነፃ አደረገው አዳምን ከነ ልጆቹ ማለት ነው። አያችሁ፣ በመስቀል ላይም የማዳኑን ስራ ሲሰራ ነበር ማለት ነው። ከዛ ቀጠለ። ይህ ብቻ አይደለም። 3 ቀን 3 ሌሊት በከርሰ መቃብር ሲያድር ቀድሞ አዳም ከገነት ከወጣ በኋላ 40 ቀን ከሚስቱ ከሔዋን ጋር ሱባኤ ያዝ። እግዚአብሔር መሐሪ እኮ ነው ይቅር ይለናል ብለው ሱባኤ ያዙ። ስንት ቀን አልኳችሁ? ስንት ቀን? 40። ልክ 35ኛው ቀን ላይ ሰይጣን ቅዱስ ገብርኤልን መስሎ መጣ። ጋርዳኤል የተባለው ቀድሞ ከገነት ያስወጣቸው ሰይጣን ማለት ነው። ከዛ አዳም ጋር ሄደና አዳም አለው፣ እግዚአብሔር ጸሎትን ተቀብያለሁ ውጣ ብሎሃል አለው። ምን ብሎሃል? አይ ቀድሞም ያልሆነ ድምፅ ሰምቼ ከገነት ተባረርኩ፣ 40 ቀን ካልሞላች አልወጣም አለ። እኔ ምን አገባኝ ለላከኝ እነግርልሃለሁ ብሎ ወደ ሔዋን ሄደ። ልብ በሉ፣ ሔዋን አላት አቤት፣ እግዚአብሔር አዳምን ምሬሃለሁ ብሎት ነበረ፣ እርሱ ግን 40 ቀን ካልሞላ አልወጣም እያለ ነው አላት። ወይ እሱ ከማረንማ ምን ችግር አለ ብላ በ35ኛው ቀን አፈፍ ብላ ወጣች። ማን ሄደች? አዳም ጋር። እግዚአብሔር ምሬሃለሁ ካለ ምን ትፈልጋለህ? መልአኩን ልኮ ና ውጣ አለች። አዳምም ተከትሏት ወጣ። በስተመጨረሻ ሰይጣን ህሱም ገጹን ሲያሳያቸው ደነገጡ። እንዴ ቅድም ቅዱስ ገብርኤል ነኝ
ብለናል ነበር ወይ? አይ ቀርቦ ከገነት ያወጧችሁ እኔ ብሎ ትልቅ ድንጋይ አንስቶ እላያቸው ላይ ቢጭንባቸው ይላል ወተደብተረት ይእቲ እብን ላይለ አዳም ወሔዋን። ያቺ ድንጋይ በአዳምና በሔዋን ላይ ድንኳን ሆነችላቸውና 3 ቀን 3 ሌሊት በዛች ውስጥ አደሩ ይላል። ስንት ቀን አልኳችሁ? ልክ በዛ ምሳሌ ክርስቶስን በከርሰ መቃብር 3 ቀን 3 ሌሊት አድሮ 3 ቀን 3 ሌሊት አድሯል። በዛ ምሳሌ ማለት ነው። ከዛስ ከ3 ቀን 3 ሌሊት ካደረ በኋላ የሞት ማሰሪያን በጣጥሶ ሞትን ድል አድርጎ ተነስቷል። ይህንን ስንናገር ትንሣኤ ክርስቶስ ብለን እንናገራለን። አይታችኋል? ዛሬ እዚህ መሰብሰባችን ምክንያት የመዳናችን ምክንያት ዓለመ ዓለማት ብለን የምንጠራው የዓለማት ሁሉ ዓለም፣ መካነ መካናት ብለን የምንጠራው የቦታዎች ሁሉ ቦታ፣ ሕይወተ ሕያዋን ብለን የምንጠራው የመኖራችን ምስጢር ከውጭ እየኖረ ከውስጥ የሚገኝ ቢሄዱ የማያገኙት ቢፈልጉ ግን የማያጡት ድንቅ ኃያል አምላክ መድኃኔዓለም ኢየሱስ ክርስቶስ ከሞት የተነሳበትን ጊዜ ትንሣኤ ክርስቶስን ቤተክርስቲያናችን በአዋጅ ተሰብካለች ማለት ነው። እዚህ አንድ ጥያቄ ልጠይቃችሁ። እኔ በመሃል እጄ ላይ እንቁላል ቢዝ እኔ ልኖር የምችለው እንቁላል ውስጥ ነው ከእንቁላል ውጪ ነው? ኧረ ጎበዝ ቆይ፣ በእጄ እንቁላል ያስኩኝ እኔ ልኖር የምችለው እንቁላል ውስጥ ነው ከእንቁላል ውጪ ነው? ከእንቁላል ውጪ አይደለም። ልብ በሉ። እግዚአብሔር ግን ከውጪ እየኖረ ከውስጥ የሚገኝ አምላክ ነው። ለምሳሌ እኔና እናንተ የምናቀው የሆነ ናጌም አድባስ የምንለው ዳርቻዎችን ሊሆን ይችላል። የሰው አይምሮ ማወቅ ብቻ አይደለም ማሰብ ከሚችለው ውጪ። ይሄ ማለት ለምሳሌ አሁን እኛ ተረግጠን ያለነው አፈር ላይ ነው አይደለም? አሁን አንድ ነገር ላሳያችሁ። እኛ ተረግጠን ያለነው ምን ላይ ነው? ከአፈሩ በታች ከመሬቱ በታች ምንድን ያለው? መልሱልኝ። አረቃችሁ ብቆፍሩ እንደምታገኙት ከውሃው በታች ምን አለ? 4 ነገሮች አሉ። መሬት አለ፣ ከመሬቱ በታች ውሃ አለ። ያ ውሃ መሬቱን በጥብጦ አላሰጠመው። ልብ ብላችሁ ስሙ። አሁን ውሃ ላይ ከቆመች ምድር በአጠቃላይ ውሃው እንዴት በጥብጦ አፈሩን ጭቃ አድርጎ እንዴት አላሰጠመ ነው። ከዛ በታች እነ እሳት እነ ነፋስ አሉ። ነፋሱ እሳቱን እንዴት አላጋጋለው? ወይም ደግሞ ውሃው እንዴት እሳቱን አላጠፋው? ተቻችሎ ይኖራሉ። ልብ በሉ። እነዚህ ሁሉ ግን ተጠቅልለው የሚኖሩት በእግዚአብሔር እጅ ላይ ነው። አያችሁ? ለምሳሌ ሰው በፕሌን ሲሄድ እላ አይሆንና እታች ያለውን ስንሄድ ጥቅቅሉን አይደል የምትታየን? እንደው ጉንዳን አክላ ነው የምትታየን እኮ የሆነች ነገር ትልቅ የምንለው ግዙፍ ህንፃ እላ አይሆናችሁ ስታዩ ጉንዳን አክላ ነው። እግዚአብሔር ዓለምን ጠቅልሎ በዚች እጁ ላይ እንዲይዟታል። ልክ እንደ እንቁላል እሱ ያለው ከውጪ ነው የሚኖረው፣ ከውስጥም አለ። ከውጪ እየኖረ ከውስጥ የሚገኝ አምላክ ነው። አያችሁ? ቢሄዱ አያገኙትም፣ ቢፈልጉ ግን አያጡትም። አያችሁ? ስለዚህ የዚህ አምላክ ከሞት መነሳት የሚነገርበት ጊዜ ነው። የሞትን ማሰሪያ መስበሩ መበጣጠሱ የሚነገርበት ጊዜ ነው። ስለዚህ ትንሣኤ ክርስቶስ እንላለን። ሌላኛው እና አራተኛው ትንሣኤ ዘምንድን ነው አልኳችሁ? 5ኛው ትንሣኤ ዘጉባኤ። ይሄ ማለት የመጨረሻዋ ዕለት ሁሉም ተጠቅልሎ የሚነሳባት ጊዜ ናት። በዚያን ጊዜ እግዚአብሔር አምላክ ሁላችንን በቀኝ ያቁመን። አሁን እንዲህ እንደተሰበሰብን በደብረ ጽዮን ይሰብስበን። ስለዚህ ያንን ትንሣኤ ዘጉባኤ ብለን እንጠራዋለን። ምን ብለን እንጠራዋለን? ትንሣኤ ዘጉባኤ። ሁሉም ነፍሳት ተሰብስበው ግማሹ ለዘላለም ክብር፣ ግማሹ ለዘላለም ሐሳር የሚነሱባት ጊዜ። ያቺ ጽድቅ የሰሩ ሰዎች ልክ ዛሬ ወርሃዊ በዓሏን የምናከብርላት እንደነ ቅድስት አርሴማ ያሉ እናቶቻችን በቀኙ ሲቆሙ እነሱን ያሰቃዩ ኃጥአን ደግሞ በግራ ይቆማሉ። አያችሁ? ሰው በጽድቅ ጎዳና ሲጓዝ ወይም ሲሄድ ትንሣኤ ዘለክብር፣ በኃጢአት ጎዳና ሲጓዝ ትንሣኤ ዘለሐሳር ይነሳል። እግዚአብሔር አምላክ ትንሣኤ ዘለክብር ሁላችንን የሚያንሳል። ስለዚህ 5ኛው ይህ ነው እና ክርስቶስ ለስንተኛ ጊዜ ተገለጠላቸው አልኳችሁ? ለስንተኛ ጊዜ ቤት ተገለጠላቸው?
በጥብርያዶስ ወንዝ አጠገብ ምን ሲያደርጉ? ደቀ መዛሙርቱ አሳ ሲያሰግሩ። በጣም የሚገርማችሁ ሌሊቱን ሙሉ እነ ቅዱስ ጴጥሮስ አሳ ሊያሰግሩ መረባቸውን ጥለው አንዲትም አሳ መረባቸው ላይ አልገባችም። አሁን ልብ ብላችሁ ስሙኝ። አሳን በስፋት የሚያጠምዱ ሰዎች መረብ ይዘረጋሉ። ትንሽ የሚያጠምዱ ሰዎች ደግሞ መንጠቆ ይጠቀማሉ። አንድ መንጠቆ ለአንድ አሳ ነው፣ አንድ መረብ ግን ለ1000 አሳ ነው። አሁን ልብ በሉ። ክርስቶስ ለሐዋርያቱ በመረብነት ምሳሌ ሊያስተምራቸው የፈለገው ነገር አለ። በአሳዎቹ ሊያስተምራቸው የፈለገው ነገር አለ። ወደ እነሱ ቀረበና አንዳች የሚበላ አላችሁን አላቸው። አረ ሌሊቱን ሙሉ አሳ ለማጥመድ ሞከርን፣ አንዲትም አሳ ከመረቡ ላይ አልገባችም አሉት። ምን አላላቸው? አልገባችም። ወዲያው ክርስቶስ ምን አላቸው መሰላችሁ? አውርዱ መሳግሪክሙ ሀበ ይብነ ሐመር፣ መረባችሁን በታንኳይቱ በስተቀኝ በኩል ምን በሉት? ጣሉት አላቸው። ወዲያውኑ መረቡን በስተቀኝ በኩል ሲጥሉት ሌሊቱን ሙሉ አልያዝ ያላቸው አሳ መረቡ እስኪሞላ ድረስ አሳ በአሳ ሆኑ ይላል። አሁን ልብ በሉ። ሐዋርያቱ መረቡን የጣሉት መጀመሪያ ጥለው ነበረ። አሳ ይዟል? መልሱልኝ፣ ይዟል? ጥሩ። የክርስቶስን ቃል ሰምተው ሲጥሉት መረቡ አሳ ሞላ አልሞላም? ይሄ ማለት ሰው የእግዚአብሔርን ቃል ሰምቶ ሲኖር ህይወቱ በበረከት ይትረፈረፋል ማለት ነው። እታችሁ እናት ለልጇ በምታስበው ልክ በምታስበው ትጨነቃለች፣ ታስባለች። እግዚአብሔር ልብ በሉ ለኛ ለልጆቹ የሚያስበው ከዛ በላይ ነው። ለዚህ እኮ ነው በእናት ሕግ መሰረት ብላም ለህይወት ነው አትብላም ለህይወት ነው ይባላል። እውነት ሐሰት? ሁላችሁም መልሱልኝ፣ እውነት ሐሰት? ለምሳሌ አንድ ሕፃን ፍም አንስቶ ሊጎርስ ቢል እናቲቱ ብላ ነው አትብላ ነው የምትለው? እንዲኖር እንዲሞት? መልሱ እንጂ። ጥሩ። ፍትፍት አንካ ልጄ ብላ ታጎርሰዋለች፣ እንዲኖር እንዲሞት። ስለዚህ በእናት ሕግ መሰረት ብላም ለህይወት ነው አትብላም ለምንድን ነው? ይሄ ማለት በእግዚአብሔር ሕግም እንዲሁ ነው። ልብ በሉ። አድርጉ የሚለንም ለህይወት ነው፣ አታድርጉ የሚለንም ለህይወት ነው። ለምሳሌ አዳምን ዕፀ በለስን ብላ ነው አትብላ ነው ያለው? እንዲኖር እንዲሞት። ጥሩ። ሌሎቹን እጽዋቶች ብላ ብሎታል፣ እንዲኖር እንዲሞት። መልሱልኝ። ስለዚህ በእግዚአብሔር ሕግ ብላም ለህይወት ነው አትብላም ለምንድን ነው? አድርጉ የሚለንም ለህይወት ነው፣ አታድርጉ የሚለንም ለህይወት ነው። ዝሙት የሚጠቅም እኮ ቢሆን ነው አድርጉት ይለን ነበር። ስለማይጠቅም አታድርጉት አለ። ስርቆት የሚጠቅም ቢሆን ኖሮ አድርጉት ይለን ነበር። ስለማይጠቅም አታድርጉት አለ። ዘረኝነት የሚጠቅም ቢሆን ኖሮ ሐዋርያቱን ወደ ዓለም ሁሉ ዞራችሁ ወንጌልን አስተምሩ ይላቸው ነበር። እዚሁ እስራኤል ላይ ብቻ የተወለዳችሁበት አስተምሩ ይላቸው ነበር። ስለማይጠቅም ግን ዓለሙን ሁሉ ዞራችሁ ምን በሉ አላቸው። ለዚህ ነው አባቶቻችን ሲመስሉ ባህሪቱ የዓለም ምሳሌ ናት፣ በባህሩ ላይ የተዘረጋው መረብ የወንጌል ምሳሌ ነው። ልብ በሉ። ይሄ ማለት በወንጌል መረብነት አሕዛብን እያጠመቃችሁ ደቀ መዛሙርት ያድርጓቸው። በወንጌል መረብነት ንስሐ ያልገባውን ንስሐ አስገቡት። በወንጌል መረብነት ከኔ እቅፍ የራቀው ወደ እኔ ጉያ መልሱት ወይም ትመልሱታላችሁ ሲል ክርስቶስ በምሳሌም ጭምር ነገራቸው ማለት ነው። ስለዚህ መረባችሁን ቤት በኩል ጣሉት፣ ቤት ጣሉት። በስተቀኝ አሁን ቀኝ የተባለችዋን ልናገርና ትምህርቴን ልቋጭ። ለምሳሌ ልብ ብላችሁ ስሙኝ። መረቡን ቤት ነው ጣሉት ያላቸው። በግራ በፊት በኋላ ጣሉት ማለት እየቻለ ከዛ ሁሉ ለይቶ በቀኝ ጣሉት አለ። ለምን? አንደኛ ቀኝ የተባለ ራሱ ክርስቶስ ነው። ማን ነው አልኳችሁ? ነቢዩ ቅዱስ ዳዊት በትንቢት መነጽር አይቶ ሲዘምር ምን አለ መሰላችሁ? ፈኑ እዴከ እማርያም አለ። አቤቱ ቀኝህን፣ ኃይልህን፣ ክንድህን ላክልን አለ። እስቲ ኃይልህን በሉ፣ ክንድህን፣ ቀኝህን ላክልን። አሁን ቅዱስ ዳዊት ለምን ቀኝህን፣ ኃይልህን፣ ክንድህን ላክልን አለ? ለምሳሌ እኔ ያስኩት ስልክ መሬት ብጥለው ስልኩን ከመሬት ለማንሳት ይሄ የምታዩት ክንዴ ከኔ ተነቅሎ ሄዶ ነው ስልኩን የሚያነሳው ወይስ ሰውነቴ ላይ እንዳለ ነው? መልሱልኝ። ይሄ ማለት ምን ማለት መሰላችሁ?
ከላይ ከአብ አንድነት ሳትለይ የወደቀ አዳምን ታነሳዋለህ ሲል ክንድህን ላክልን አለ። አንድ ቀኝህን ላክልን አለ። ሁለተኛ በክንድ የራቀው ይቀርባል፣ የቀረበው ይርቃል። ይሄን ከበሮ ስቤ ማቅረብም እችላለሁ በክንዴ፣ ወደዛ አድርጌም ማራቅም እችላለሁ። ይሄ ማለት ምን ማለት መሰላችሁ? በዕለተ ምጽአት ትንሣኤ ዘጉባኤ በሚሆንበት ጊዜ በወልድ ቃልነት አሕዛብን ሁሩ እምኔ እናንተ ረጉማን ከኔ ወግዱ ብሎ ሲያርቅበት፣ ጻድቃንን ኑ ወሀቤ እናንተ የአባቴ ብሩካን ወደ እኔ ኑ ብሎ ያቀርብበታልና አቤቱ ቀኝህን ክንድህን ኃይልህን ምን በለን አለ ላክልን አለ። ስለዚህ ቀኝ የተባለ የመጀመሪያው ራሱ ክርስቶስ ነው። ቀኝ ኃይል ነው። ቀኝ ብርታት ነው። ቀኝ የጽናት ምሳሌ ነው። ቀኝ የቅዱሳን መላእክት የጻድቃን የሰማዕታት ምሳሌ ነው። ቀኝ የመንግስተ ሰማያትም ምሳሌ ነው። ለምሳሌ ራሱ ክርስቶስ ሲያስተምር ለፍርድ በሚገለጥበት ጊዜ ጻድቃንን ቤት አቆማለሁ አለ። መልሱልኝ። ቤት ኃጥአንን ቤት በግራ አንድ በሉልኝ። ጻድቃን በቀኝ ይቆማሉ ማለት የእግዚአብሔር መንግስት ያገኛሉ ማለት ነው በሌላ አማርኛ። እንደገና ቅዱስ ዳዊት ድንግል ማርያምን ሲዘምርላት ምንድን ያለው? ወትቀውም ንግሥት በየማንከ አለ። ንግሥቲቱ ወርቀ ዘቦ ለብሳ ቤት ትቆማለች በቀኝ። ልብ በሉ። ቅዱስ ገብርኤል ለዘካርያስ ሲገለጥለት ቤተ መቅደስ ውስጥ በመሰዊያው ቤት በኩል ተገለጠለት ነው ምንለው? በስተቀኝ። ለምን በስተግራ አልተገለጠለትም? አይታችኋል? ቀኝ የእግዚአብሔር መንግስት ምሳሌ ነው። ቀኝ የተባለ ራሱ ነው። ቀኝ የጽናት፣ ቀኝ የብርታት፣ ቀኝ የአሸናፊነት ምሳሌ ስለሆነ ነው። ስለዚህ መረቡን በስተቀኝ ቃሉት ማለት እኔ አሸናፊው እግዚአብሔርን ይዛችሁ ጥላችሁ የምታጡት ነገር የለም ሲል ነው። አይታችኋል ወገኖቼ? ዛሬ እኮ እኛ በእግዚአብሔር ላይ ያለን እምነት ተሸርሽሮ ምን ሆነ መሰላችሁ? እግዚአብሔርን ይዘን መጓዝ ሲገባን፣ እግዚአብሔርን ይዘን ትዳር መጀመር ሲገባን፣ እግዚአብሔርን ይዘን ንግድ መጀመር ሲገባን፣ እግዚአብሔርን ይዘን የምናከናውናቸውን ተግባራት ብቻችንን ጀመርናቸውና ነገሮቹ ተበለሻሹ። ልክ ሲበላሹ ማመልከቻ ይዘን ወደ እርሱ አታቸው። መጀመሪያ እሱ ሳታማክረው ገብተህበት ኋላ የተበላሸውን ለማስተካከል ስንመጣ አይከብድም? እንደዛውም ቢሆን ግን የሚጨክን አምላክ አይደለም። ምኑን ይልክልናል? ምሕረቱን። አሁን ብዙዎቻችሁ እዚህ ውስጥ ያላችሁት በእርግጠኝነት ሆኜ የምነግራችሁ በውስጣችሁ የሆነ ቋጠሮ ይዟችሁ ለእግዚአብሔር ነግራችሁታል። አልነገራችሁትም? ነግራችሁታል። ግን ያንን የነገርነውን ቋጠሮ እግዚአብሔር አምላክ መልስ ሰጠን ወይስ ዝም አለን? አፋጣኝ ምላሽ ያገኘ ሊኖር ይችላል። ዝም የተባለም ሊኖር ይችላል። የጠየቅናቸውን ጥያቄዎች እግዚአብሔር አምላክ ለምን ዝም ይላል? ለምን ዝም ይላል ካላችሁኝ 4 ነጥቦችን ላሳያችሁ። የመጀመሪያ የጠየቅናቸውን ጥያቄዎች እግዚአብሔር መልስ የማይሰጠን ለምንድን ነው ካላችሁ ልበቢስነታችን እስኪወገድ ድረስ ነው። ምኑ እስኪወገድ አልኳችሁ? ልብ ብላችሁ ስሙኝ። ለልበቢስ ሰው ምንም ቢደረግለት እንደተደረገለት ስለማይገባው ልብ እስከሚገዛ ድረስ ዝም ይላል እግዚአብሔር። አንድ። ሁለተኛ እኛ ለእግዚአብሔር ያለን ፍቅር እንዳይቀንስ እግዚአብሔር አምላክ ዝም ይላል። ለምሳሌ ልጅ የሚፈልግ ስጥት፣ ትዳር የሚፈልግ ስጥት፣ ገንዘብ የሚፈልግ ስጥት፣ ቤት የሚፈልግ ስጥት ቢያደርግ ለዛ ለምንጓጓለት ነገር ስሜታችን ምን እያለ ይመጣል? ይቀንሳል። እግዚአብሔር እኛ ለሱ ያለን ፍቅር እንዳይቀንስ ዝም ይላል። ሶስተኛ ጊዜው ካልሆነ ጊዜው እስከሚደርስ ድረስ እግዚአብሔር አምላክ ዝም ይለናል። ጊዜው እስኪደርስ። አሁን ልብ በሉ። ዮሐንስ ወንጌል ምዕራፍ 9 ላይ ዓይነ ስውር ሆኖ የተወለደውን ሰውዬ ደቀ መዛሙርቱ በእናቱ ነው በአባቱ ነው በማን ኃጢአት ነው እንዲሆነው ብሎ ሲጠይቁት አይ የእግዚአብሔር ሥራ በእርሱ ምን ይል ዘንድ ነው የእግዚአብሔር ሥራው የሚገለጥበት ጊዜ እስከሚደርስ ድረስ ዝም ይላል። አራተኛው ቢመጣም የማይጠቅመን ከሆነ እግዚአብሔር አምላክ አይሰጠንም። ለምሳሌ ወለተ ማርያም ወይ ገብረ ወልድ መኪና ፈለገ። እግዚአብሔር የወደፊቱን የሚያውቅ አምላክ ነው። ያ መኪና ቢመጣ ያ ሰውዬ ተጋጭቶ መጥፊያው እንደሆነ ካወቀ ሰውየው ግን ሊያውቅ የሚችለው መኪና ገዝቶ በሱ ሊመላለስ እንደሚችል ብቻ ነው። የፊቱን ማን ያውቃል?
ስለዚህ የማይጠቅመን ከሆነ ያን ነገር ማን አይሰጠንም? እግዚአብሔር አይሰጠንም። እታችኋል። ስለዚህ ጠይቃችሁ ዝም የተባላችሁ ሰዎች ካላችሁ በዚህ ውስጥ ራሳችሁን ይዩት። ስለዚህ ደቀ መዛሙርቱን ጣሉ አላቸው። ጣሉ፣ መረባቸው በአሳ ሞላ ይላል። እግዚአብሔር አምላክ በበረከት ቤታችንን ይሙላልን። ማን ይሙላልን? እግዚአብሔር አምላክ። ስለዚህ የእግዚአብሔርን ቃል ሰምቶ መተግበርና ማከናወን በበረከት እንድንሞላ ያደርጋል። ባለንበት በተሰማራንበት ነገር ሁሉ ላይ ትርፋማ ውጤታማ እንድንሆን ያደርጋል። የሱን ቃል ሰምተው በስተቀኝ ጣሉ፣ መረባቸው በአሳ ሞላ። የሱን ቃል ሰምተን እንኑር፣ ህይወታችን በምን ይሞላል? አንድ ታሪክ ነግሬ ትምህርቴን ልጨርስ። ሴትይቱ ይቅርታ ሰውዬ ነው እንጂ አንድ ሰውዬ ነውና ልክ ቤተክርስቲያን መጥቶ የቅዱስ ሚካኤል ስዕል እንዲህ ፊት ለፊት ላይ አለ። ልክ የጊዮርጊስን እንደምታዩት ማለት ነውና ሄዶ ቅዱስ ጊዮርጊስ ከፈጣሪ ዘንድ አማልደኝ፣ አንተ ጠብቀኝ ብሎ ሰውየው ከቅዱስ ሚካኤል ስዕል ፊት ሰግዶ ተማጸነና እንደው ያለችውን ከኪሱ 200 ብር አስቀምጦ ብድግ ይላል። ልክ ቀና ሲል ቅዱስ ሚካኤል የረገጠው ሳጥና ይላል አይደለም ከታች። ልክ እሱን ሲያየው ሰይጣኑም እሱን የሚያየው መሰለው፣ ደነገጠና መለስ ብሎ 50 ብር አውጥቶ ቁጭ አደረገ እዛ ጋር። ይሄን የታዘበ ሰው ቅድም ለቅዱስ ሚካኤል ብለ 200 ብር ሰጠ፣ አሁን ደግሞ 50 ብሩን ያስቀመጥከው የምንድን ነው አለው። አይ ለሰይጣኑ ነው አለ። እንዴ ምን ያደርግልሃል ለሰይጣኑ ደግሞ 50 ብር ያስቀመጥከው? ኋላ መግቢያዬ የት እንደሆነ አላውቀውም አለ። አሁን ያው እንደሱ ቋር ለማሳቤን ያዙልኝ። ሰውየው ስንት ልብ ሆኖ ነው እየሄደ ያለው? ስንት ልብ ሆኖ ነው እየሄደ ያለው? የእግዚአብሔርንም ቃል ሰምቼ ተገብረዋለሁ፣ የዓለምንም ጠባይ ተዋህጄ እኖራለሁ። ይሄ ከባድ ነው። አያችሁ፣ ጣሉ ከተባላችሁ የሚያስጨንቃችሁን እሱ ላይ ይመጣሉ። ዓለምም ጭንቀቴን ትያዝልኝ፣ እግዚአብሔርም ጭንቀቴን ያዝልኝ። ምን አይነት አካሄድ! አያችሁ፣ ለእግዚአብሔርም እነግረዋለሁ፣ ለዓለምም እነግራታለሁ። እግዚአብሔርም ይፈታልኛል። ማን ይፈታልኛል? ሰይጣንም ይፈታል አይባልም። ሙሉ የሚያስጨንቃችሁን በማን ላይ ጣሉት ነው ያለው። ስለዚህ የሚያስጨንቃችሁን እሱ ላይ ጣሉት። መረቡ ሲጥሉ አሳ ነው የሞላው። የሚያስጨንቃችሁን እሱ ላይ ጣሉት። በበረከት እግዚአብሔር አምላክ ያኔ ሁላችንን ይሞላናል ማለት ነውና ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።